Subscribe me. እንጂ በውስጥ መታችሁ ስለ ሰው መጥፎ ስም ስለታወራ እንዲህ ነበርሽ የምትሉ ሰዎች እንዴ ስራ ነው የሰሩት። ኢንተርኔት እኮ ጋሽ ስራ ነው። ቦስ መኪና ያለ ቤት ያለ እኮ ማስተንግዶ አብሮኝ የሚሰራ ሰው አለ። ስራ ከሆነ ገንዘብ የሚያስገኝ ከሆነ ሲለ ሰው የሚባል ነገር ሰው መጥፎ ስም ሊሰጥ ይችላል። ሹርሙጥና ለሰው ሊመስል ይችላል። ግን ለሚያውቅ ሰው ስራ ነው። ሰርቼ ነው ያለፍኩት። እሱም ባልሰራ ኑሮ እጅ ነገር አጣጥፎ ቁጭ ቢሆን ለማኝ ነበር የምሆነው። ልጄን ይዤ ጎዳና ነበር የምገኘው። ለዛ ነው የሰው እጅ ሳላይ የሰው እጅ ሳልጠብቅ ሰርቼ ራሴን አኑሬ ራሴን ችዬ በራስ መተማመን ኖሮኝ ዛሬ ማንን ጥሎኝ ቢሄድ ማንም ብኖር ግድም አይሰጠኝ። በመስተንግዶ ስራ ብዙ ስለተማርኩ የብዙ ሰው አመል ነው ችለን የምንሰራው። አቤቱ ከሚስቱ ጋር የተጣላው ከጓደኛው ስራ ቦታ የተጣላው መጥቶ ስናስተናግድ የተለያየ ባህሪ ሲያሳየን ያንን ሁሉ ባህሪ አስተናግደን ችለን ነው ያለፍነው እና እንደማንም እንዳለ ሰው ቀላል ስራ እንዳይመስላችሁ፣ ብልግና ስራ እንዳይመስላችሁ። የምታወሩ ሰዎች በውስጥ መታችሁ ምጽፉ ሰዎች የኔ ሞራል የሰበራችሁ መስላችሁ ሰዎች ማለት ነው። እኔ ዛሬ ማንን ባወራ ምሰበር ሞራል የለኝም ልንገራችሁ። ማንም ስላወራ ምሰበር ማንነት የለኝም። ምክንያቱም ራሴን ማውቀው እኔ ነኝ፣ ራሴን ማኖረው ደግሞ እኔ ነኝ። ከኔ አልፎ ማንም ስላወራ ስለኔ አይኖርም አያኖረኝም። ያ ስለሆነ ሰው ማንም ባወራው ቪዲዮ አይታችሁ መጣችሁ እኔ ጋር ኢንቦክስ ገብታችሁ ምጽፉ ምናምን ለኔ ምንም ግድ አይሰጠኝም ልንገራችሁ። እኔ ደግሞ እየዬ ብዬ እንደማንም ለማውራት ሳይሆን ስራ ክብር ነው። ብሰርቅ እኮ ሌባ ነበር የምባለው። አያችሁ፣ ብሰርቅ ሌባ ነበር የምባለው። ግን ስራ ስለሰራ እንደዚህ አይነት ቦታ እንደዚህ አይነት ስራ ትሰሪያለሽ ስራ ስለሆነ ያ ስለሆነ አታጨበጭቡ፣ አታሽቃብጡ ልንገራችሁ። እኔ ደግሞ ወንድ ልጅ ብፈልግ